ብዙ ነገር አበቃ ብዬ ሳስብ መተ ነፍስ ትዘራበት አይቻለሁ የኔ ሚካኤል። ያለውበት ሁኔታ አቅሜን ቢጨርሰውም ባንተ ግን ተስፋ አልቆርጥም። ሊቀ መልአኩ የኔ ሚካኤል ሲከፋኝ ሳጣ ስጨነቅ ስሙን መጥራት ይቀለኛል። ሚካኤል ድረስ ብዬ አንድም ቀን ዘግይቶ አያውቅም። ኃጢአቴን በደሌንና ክፋቴን ሳይመለከት ሁሉን ያደርግልኛል። በእውነት ቅዱስ ሚካኤልን ተማጽኖ ማን ያፍራል? ይልቁኑ ሁልጊዜ ተአምርን ያደርግልናል እንጂ። በሚካኤል ከጭንቃችሁ ይወጣችሁ ስሙን ስትጠሩት የምትደሰቱ ሚካኤል ሚካኤል እያላችሁ ደጋግማችሁ አወድሱት። ለዛሬዋ ቀንም እንኳን አደረሳችሁ እያላችሁ ለወዳጃችሁ ሼር አድርጉት። ታዲያ በእኛ ሕይወት ተአምር የሠራው ቅዱስ ሚካኤል ዛሬ በሰሜን ሸዋ ሀገረ ስብከት የሚገኘው የሙያ ማንጉልት አጠራ ቅዱስ ሚካኤል ቤተ ክርስቲያን አባቶች ድረሱልን እያሉ ይገኛሉ። ይህ ታሪካዊ ቤተ ክርስቲያን ለ20 ዓመታት ያህል በመጋረጃ ተከልሎ በመቃብር ቤት ውስጥ ሲገለገል ቆይቷል። ዛሬ ግን ዙሪያው ክፍት በመሆኑ መቅደሱ የእንስሳት መራቢያ ሆኗል። የሚያገለግሉ አባቶችም በጸና እየታመሙ ነውና እባካችሁ ፍጠኑ ድረሱልን በማለት እጃቸውን ዘርግተዋል። ውድ ኦርቶዶክሳውያን ከእሳት ያወጣንን የሊቀ መልአኩን ቤት ዝም ብለን አንይ። ከአስራታችን ወይም ካለን ላይ ከ300 ብር ጀምሮ በዚህ አካውንት በመለገስ የሊቀ መልአኩን ቤት አብረን እንስራ። ለበለጠ መረጃ በዚህ ደውሉ። ለምታደርጉልን ነገር በሙሉ አስቀድመን በሚካኤል ስም እናመሰግናለን።